በ19ኛው ክፍለ ዘመን አጋማሽ ላይ እንጀምራለን። በአውሮፓ የብሔርተኝነት መነሳት የበላይነን የሚሉ ኃይሎችን ያዳክማል። ከፈረንሳይ ጋር የተቆራኘው የሰርዲኒያን መንግስት የኦስትሪያን ግዛት በማሸነፍ የጣሊያንን ውህደት አገኘ። የጀርመን ኮንፌዴሬሽንን የምትመለከተው ፐርሺያም የሰሜን ጀርመን ኮንፌዴሬሽንን ለመፍጠር እንዲሁ ኦስትሪያን ታሸንፋለች። ከ5 ዓመታት በኋላ ከደቡብ ጀርመን ግዛቶች ጋር በመተባበር ፈረንሳይን አሸንፈው የጀርመን ኢምፓየር መፈጠርን ቬርሳይ በምትባል ቦታ ላይ ያውጃሉ። አዲሲቷ ሀገር ጀርመን አልሳስ ሎሬንን ትቆጣጠራለች። እንዲሁ የፈረንሳይ የበቀል ጥቃቶችን ተስፋ ለማስቆረጥ ስትል ጀርመን በዲፕሎማሲያዊ መንገድ ወደ ኦስትሪያ ሃንጋሪና ሩሲያ በመጠጋት ኢንዱስትሪዋንና ሰራዊቷን በፍጥነት ታሳድጋለች። ወዲህ ደግሞ በአህጉሪቱ ደቡብ ምስራቅ ውስጥ አማጽያን የኦቶማን ኢምፓየርን እያስፈራሩ ነው። ታዲያ ታሪካዊ ጠላቷ ሩሲያ ሁኔታውን ተጠቅማ ከጦርነት በኋላ የባልካን ግዛቶች ነፃነትን በማነሳሳት ግዛቶቹን የራሷ ታደርጋለች። ይሁን እንጂ የሩሲያ እየጨመረ ያለው ደረጃ የምዕራባውያን ኃይሎችን ቅር ያሰኘ ነበር። እናም ስምምነቱን ለመገምገም በርሊን ውስጥ ተገናኙ። ሆኖም ግን ይህ የሩሲያ ሕዝብ ስለ ጀርመን ያለውን አስተያየት ያባባሰ ነበር። የኋላ ግን ከኦስትሪያ ሃንጋሪ ጋር የመከላከያ ወታደራዊ ጥምረት ይፈራረማሉ። ፈረንሳይም ለረጅም ጊዜ የምትመኘውን ቱኒዚያን ከያዘች በኋላ ጣሊያን ጥምረቱን ተቀላቀለች። ሶስቱ ሀገሮች ትሪፕል አሊያንስ ወይም የሶስትዮሽ አጋርነትን ይመሰርታሉ። አሁን ትልቅ ኃይል የሆነችው ጀርመንም የቅኝ ግዛት ፖሊሲን ጀመረች። ሀገሪቱ በቅኝ ግዛት ዙሪያ ደንቦችን ለማቋቋም ስትል የአውሮፓ ሀያላንን በበርሊን አንድ ላይ ትሰበስባለች። ከዚያም በአፍሪካና በእስያ ያሉትን ግዛቶች ያዘች። ይህም ከብሪቲሽና ከፈረንሳይ የቅኝ ግዛቶች ጋር ግጭትን የፈጠረ ነበር። እያደገ የመጣውን የጀርመን ኃይል ለመጋፈጥ ፈረንሳይና ሩሲያ ሚስጥራዊ ወታደራዊ ጥምረት ይፈራረማሉ። ከዚያም ብሎ ፈረንሳይ ከጣሊያን የገለልተኝነትን ሚስጥራዊ ስምምነት አገኘች። ይህም በጦርነት ጊዜ ሁለተኛውን ግንባር ማስተዳደርን የሚያስወግድ ነበር። ዩናይትድ ኪንግደምም እንዲሁ በጀርመን መነሳት በተለይም ከንጉሳዊ ባህር ኃይሏ ጋር ሊወዳደር በሚችል ወታደራዊ መርከቧ ስጋት ይሰማታል። ከዚህም በላይ ጀርመን በዲፕሎማሲያዊ መንገድ ወደ ኦቶማን ኢምፓየር እየቀረበች ነው። በተለይም በርሊንን ከባግዳድ ጋር የሚያገናኝ የባቡር መስመር በመገንባትና በብሪቲሽ ኢምፓየር ስትመኝ የነበረውን የሜሶፖታሚያን ዘይት ተደራሽነት በማመቻቸት ትጠጋለች። ይህ ያላማራቸው ፈረንሳይ፣ ዩናይትድ ኪንግደም እና ሩሲያ የውትድርና ጥምረት ፈርመው የሶስትዮሽ አካልን ፈጠሩ። ጥምረቱ መላውን አህጉር ወደ ጦርነት የመጎተት አደጋ አለው። ዋና ኃይሎች የጦር መሳሪያ ውድድር ላይ ተጠምደዋል። እናም ወታደራዊ እቅዶችን ያዘጋጃሉ። በአህጉሪቱ ደቡብ ምስራቅ የኦቶማን ኢምፓየር በአብዮት ተዳክሟል። ታዲያ ኦስትሪያ ሃንጋሪ ይህን አጋጣሚ በመጠቀም ቦስኒያና ሄርዞጎቪናን ወደ ራሷ ግዛት ቀላቀለች። ነገር ግን ይህ እርምጃ በሩሲያ በተለይም በደቡብ የሚገኙትን የስላቭ ህዝቦች አንድ የማድረግ ህልም ባላት ሰርቢያ ተቃውሞ ይገጥመዋል። ከዚያም ሁለት የባልካን ጦርነቶች የኦቶማን ኢምፓየርን ወደ አህጉሩ ድንበሮች ገፉ። ሰኔ 28 1914 በሳራዬቮ ውስጥ የኦስትሪያው ዙፋን ወራሽ ፍራንሲዮስ ፈርዲናንድ እና ሚስቱ በቦስኒያ ሰርብ ብሔርተኛ ተገደሉ። ኦስትሪያ ሃንጋሪ ጥቃቱን ያዘጋጀችው ሰርቢያ ናት ስትል ከሰሰች። ሩሲያ ለሰርቢያ ስትከላከል፣ አሁን በዓለም ግንባር ቀደም ወታደራዊ ኃይል ያላት ጀርመን ግን አጋሯን ኦስትሪዮ ሃንጋሪን ትደግፋለች። በወርሃ ሐምሌ 28 ኦስትሪያ ሃንጋሪ በሰርቢያ ላይ ጦርነትን አወጀች። የሩሲያ አጠቃላይ ወታደሮቿን ቀስቅሶ ማዘዝ ጀርመን ወታደራዊ እቅዷን እንድትጀምር አነሳሳት። ጀርመን ሰራዊቷን ለማሳለፍ ከወደ ሰሜን ድንገተኛ ጥቃት በመሰንዘር ፈረንሳይን በፍጥነት ለማሸነፍ አቅዳለች። ይህም በሁለት ግንባሮች በአንድ ጊዜ መዋጋትን ለማስወገድ በማሰብ ነበር። ከዚያም ወታደሮቿን ለማንቀሳቀስ ብዙ ጊዜ የሚወስዱባት ሩሲያ ላይ ታተኩራለች። ጀርመን በራሺያ ላይ ጦርነትን አወጀች። ሉክዘምበርግንም ወረረች። እናም ለሰራዊቷ የመተላለፊያ መብት ቤልጂየምን የማሪያ መንገድ አውጥታለች። ቤልጂየምም ገለልተኝነቷን አጥብቃ አልፈለገችም ነበር። በማግስቱ ጀርመን በፈረንሳይ ላይ ጦርነትን በማወጅ ወረራውን ጀመረች። ለቤልጂየም የገለልተኝነት ዋስጥና የሰጠችው ዩናይትድ ኪንግደምም በተራዋ በጀርመን ላይ ጦርነትን በማወጅ ወታደሮቿን ወደ ፈረንሳይ ላከች። በጥቂት ቀናት ውስጥ ሁሉም የአውሮፓ ሀያላን እንዲሁም ሞንቴኔግሮን ጨምሮ ወደ ጦርነት ይሄዳሉ። በዚህ ደረጃ ግን ጣሊያን ብቻ ገለልተኛ ነበረች። በእስያ ከዩናይትድ ኪንግደም ጋር በመተባበር ጃፓን በጀርመን ላይ ጦርነትን አውጃለች። ከዛም በቻይና በሰሜን ፓሲፊክ ውቅያኖስ ውስጥ ቅኝ ግዛቶቿን ለመውረር ተዘጋጀች። በምስራቁ ግንባር ሩሲያ ጥቃቱን የጀመረችው ጀርመን ከምትጠብቀው ጊዜ ቀደም ብሎ ነበር።
ነገር ግን በምስራቅ ፐርሺያ መሬት ማግኘት አልተቻለም። ወደ ደቡቡ ደግሞ ኦስትሪያ ሃንጋሪ አፈገፈገች። በምዕራቡ ዓለም የተባበሩት መንግስታት የጀርመንን ግስጋሴ ሊገታ አይችልም። የፍራንስ ብሪቲሽ ጦርን እንደገና በማደራጀት ማርኔ ወደምትባል ቦታ አፈገፈጉ። የፈረንሳይ መንግስትም ዋና ከተማውን ለቆ ቦርዶ ለመጠለል ሸሸ። ነገር ግን የመጀመሪያው የጀርመን ጦር ከፓሪስ ራቅ ብሎ የጎን ምሰሶዎችን በመያዝ ከሁለተኛው ጦር ጋር ለመቀላቀልና የህብረት ኃይሎችን በዙሪያው ለማስቀጠል ወሰኑ። ነገር ግን የፓሪስ ተጠባባቂ ጦር ወደ ሰሜን አቅጣጫ በማጥቃት የጀርመንን ግስጋሴ በመንገዱ ላይ እንዲቆም አደረገው። እነዚህ የፍራንስ ብሪቲሽ የህብረት ኃይሎችም በፍጥነት ገብተው ጀርመንን እንዲያፈገፍግ አስገደዱ። ግንባሩ ሲረጋጋ ሁለቱ ካምፖች እርስ በርስ ለመተላለቅ ይሞክራሉ። እናም ወደ ባህር ውድድር ይጀምራሉ። ይሄ ለጀርመን የብሪታንያ ማጠናከሪያና የሚያርፉባቸውን ወደቦች በመያዝ ቤልጅየምን የማግለል ጥያቄም ነው። የቤልጅየም ጦር የተዘጋውን የጦር ግንባር ለመቀላቀል ብዙም አልተሳካለትም። በሰሜን ባህርና በስዊዘርላንድ ድንበር መካከል በ700 ኪሎ ሜትር ርቀት ላይ ያለ በሁለቱም በኩል የቦይ መረቦች ተቆፍረዋል። አሁን የምዕራቡ ጦር ግንባር ስለቀዘቀዘ ሁለቱም ወገኖች ጠላትን ለማጥቃት ሙሉ ኃይል ይጠቀማሉ። ጦርነቱም አሁን አጠቃላይ ሆኗል። ኃያሉ የንጉሳዊ ባህር ኃይል በጀርመን ላይ የባህር ኃይል እገዳን ጣለ። ነገር ግን የጀርመን ሰርጓጅ መርከቦች ሁሉንም የብሪቲሽ መርከቦች ለማስመጥ ወደ ብሪቲሽ ኃይል ላካሉ። የቅርብ ጊዜ ፈጠራ የሆነው አየር ኃይሉም በመጀመሪያ ለምልከታ ጥቅም ላይ ይውላል። ከዛም አውሮፕላኖቹ ቀስ በቀስ ለቦምብ ጥቃትና ለአየር ፍልሚያ ማገልገል ጀመሩ። ጀርመኖችም ፓሪስን 2 ጊዜና እንግሊዝን 50 ጊዜ ያህል ለማፈንዳት ዜፕሊን የተባለውን አየር መርከብ ይጠቀማሉ። እዚህ ጋር ሁለቱም ወገኖች ጠላትን ለማጥቃት ሲሉ ገዳይ ጋዞችን ይጠቀማሉ። ከግንባሩ በስተጀርባ ደግሞ በጦር መሳሪያ ፋብሪካዎች ውስጥ የተሳተፉ ሴቶችን ጨምሮ ሁሉም ሕዝብ በጦርነቱ እየተሳተፈ ነው። በዓለም ዙሪያ የአውሮፓ ቅኝ ግዛቶችና የብሪታንያ ግዛቶች በጦርነት ይጠመዳሉ። እነሱም የጀርመን ቅኝ ግዛቶችን በመያዙና ብዙ ወታደሮችን ወደ ጦር ግንባር በማቅረብ ይጠመዳሉ። በምስራቃዊው ግንባር ሩሲያ ከኦስትሪያ ጀርመን ወታደሮች ጋር ችግር ውስጥ ገብታለች። በዚህ ጊዜ የኦቶማን ኢምፓየር ከማዕከላዊ ኃይሎች ጋር በመሆን ወደ ጦርነት ለመግባት እድሉን ይጠቀማል። ብሪታንያ የዘይት ሀብቶችን ለመቆጣጠር በማቀድ የህንድ ጦርን በሜሶፖታሚያ ስታሳርፍ በካውካሰስ አዲስ ግንባር ተከፈተ። በምላሹ የማዕከላዊ ኃይሎች ከህንድ የአቅርቦት መስመሮችን ለመቁረጥ ወደ ስዊዝ ካናል ጥቃት ጀመሩ። ነገር ግን አልቻሏቸውም ነበር። በካውካሰስ ከኦቶማን ጥቃት ውድቀት በኋላ መንግስት የአርሜኒያ ህዝብ ሩሲያን ደግፏል ብሎ ይከሳል። አጸፋውንም ለመመለስ ዛሬ ባለው ሁኔታ ከግማሽ በላይ የሚሆነው የአርሜኒያ ህዝብ ይጨፈጨፋል። ይህም ከቱርክ በስተቀር በ32 ሀገራት የዘር ማጥፋት ወንጀል በሚል እውቅና ተሰጥቶታል። በጂኦግራፊያዊ ገለልተኛ የሆነችው ሩሲያን ለመደገፍ የሶስትዮሽ አጋሮቹ በዳርዳኔልስ ስትሬት በኩል የባህር አቅርቦት መስመር ለመክፈት ይፈልጋሉ። ታዲያ የፍራንስ ብሪታንያ መርከቦች ይህን በመጠቀም የኦቶማን ምሽጎችን ለማውደም ወደ ባህር ዳርቻው ገቡ። ነገር ግን በባህር ፈንጂዎች የተሞላውን ውሃ ሲያገኙ ወደ ኋላ ለማፈግፈግ ይገደዳሉ። ከአንድ ወር በኋላ ሚያዝያ 5 የሶስትዮሽ አጋሮቹ ወታደራዊ ማረፊያ ለማደራጀት ይመለሳሉ። ነገር ግን የኦቶማን መከላከያዎች እዛው ቀጥ ብለው በመቆየት ሌላ የተዘጋ የጦር ግንባር ፈጥረዋል። በባህር ሰርጓጅ ጦርነት ወቅት ጀርመን ሉሲታኒያ የተባለችውን የእንግሊዝ መርከብ አሰመጠች። ይህም 128 የአሜሪካ ዜጎችን ጨምሮ 1200 ሲቪሎች ላይ ጉዳትን አደረሰ። እስከዚያ ሰዓት ድረስ በይፋ ገለልተኛ የሆነችው ዩናይትድ ስቴትስ ተቃውሞን አስነሳች። ታዲያ በዚህ ጊዜ ዩናይትድ ስቴትስ ወደ ጦርነት ቶሎ እንዳትገባ ለመከላከል ጀርመን የባህር ውስጥ ጦርነቷን ታዘገያለች። እዚህ ጋር ጣሊያን ከሶስትዮሽ ጥምረቱ ጋር አዲስ ግዛቶችን ለመቀላቀል ከተደራደረች በኋላ በኦስትሪያ ሃንጋሪ ላይ ጦርነትን በማወጅ በአይሶንዞ ወንዝ ዙሪያ ጥቃት ጀመረች። በምስራቃዊው ግንባር ሩሲያ ማፈግፈጓን በማቆም የጦር ግንባሯን አረጋጋች። የባልካን ግዛቶችን መልሶ ማግኘት የምትፈልገው ቡልጋሪያም የማዕከላዊ ኃይሎችን ተቀላቀለች። ከኦስትሪያ ጀርመን ጦር ጋር በመሆን ሰርቢያን ወረሩ። በምላሹ አጋሮቹ የኦቶማን ድል የተጠናቀቀበት እንደ ዳርዳኔልስ ካሉ ግንባሮች የሚመጡ ማጠናከሪያዎችን በሳሎኒንካ በማቋቋም የግሪክን ገለልተኝነት ይጥሳሉ። ነገር ግን በአልባንያ በኩል ለሸሸው የሰርቢያ ጦር ጊዜው አልፎ ነበር። ወታደሮቹም ቀስ በቀስ ወደ መቄዶኒያ ግንባር ለመመለስ በማሰብ ኮርፉ በሚባል ደሴት ላይ አርፈዋል። በምዕራቡ ግንባር ጀርመን በቬርደን ከፍተኛ ጥቃትን ጀመረች። የጀርመኑ መድፍ የፈረንሳይ ቦዮችን ይመታል። ይሁን እንጂ ይህንንም በተቻለ መጠን ይቋቋማሉ።
በአህጉሪቱ ደቡብ ውስጥ ከዩናይትድ ኪንግደም ጋር በመተባበር ፖርቹጋል የጀርመን መርከቦችን ከወደቦቿ ላይ ወሰደች። በምላሹም ጀርመን በፖርቹጋል ላይ ጦርነትን አወጀች። ከዚያም ወታደሮቿን ወደ ፈረንሳይና ወደ አፍሪካ ቅኝ ግዛቶቿ ላከች። አሁንም የትብብሩን ጥቃት የሚቃወመው የጀርመኑ ምስራቅ አፍሪካ ብቻ ነው።